استمروا وإلى ثمود أخاهم صالحا قال يا قوم اعبدوا الله ما لكم من إله غيره يا شعيب وإلى مدين أخاهم شعيبا فقال يا قوم اعبدوا الله وارجوا اليوم الآخر ولا تعثوا في الأرض مفسدين. ይሄ ነው ነቢያቶች ሁሉ አስተማሩ። هذا هو الإسلام። ነቢያቶች ይሄን ያስተማሩ። ነቢያቶች ይሄን ነው ያስተማሩት። አንድና ብቸኛ የሆነውን አንድ አምላክ እንድናመልክ ዘንድ በእርሱ ላይ ቅንጣት ሌላን አካል እንዳናጋራ አምላክ የሰው ልጅን እዚህ ዓለም የፈጠረበት ዓላማ ይሄው ነው። አላህ በቁርአን ላይ ሲናገር ፊ ሱረቱ ዛሪያት ላይ ምን አለ? ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችን እኔም በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ይህን ያስተምሩ ዘንድ ነው ነቢያቶች ሁሉ ወደዚህ ዓለም የተላኩት። መሲሁም ከእነዚያ ከመልእክተኞች ነበረ፣ ከነቢያቶች ነበረ። አላህ በርካታ ውለታን ውሎለታል፣ ተአምራት ተሰጥቶታል። ለቀደምት ነቢያትም ሲሰጣቸው ነበር። ገብቷቸዋል። ከእርሱም በኋላ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰጣቸው ተአምራትን። የመካ ሰዎች ከዕለታት አንድ ቀን ጠየቋቸው፣ ያ ሙሐመድ እንኩንተ ነቢየን አሪና አያ ፈአራሁም ምን ሸቃቅ አልቀመር። የመካ ሰዎች ተሰባስበው መጡ። እስኪ እንደው አንተ ነቢይ ነኝ እያልክ ነው? ነቢይ ከሆንክ ቀደምት ነቢያት ተአምራት ያደርጉ ነበር። እስኪ ተአምር ሰርተህ እንድታሳየን እንሻለን አሏቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምም ጨረቃን ከፈሉና አሳዩአቸው። ሌላም በርካታ ተአምራትን አደረጉላቸው። ይህ ነው እና ወደ ነቢያት መንገድ ተመለሱ። የነቢያት መንገድ ይሄው ነው። አምላክ አላህ ስብሐነሁ ወተዓላ ቃል በቃል ኢስላም የሚባለን ሃይማኖት ለነቢያት ደንግጎ እንደነበር ይነግረናል። ኢስላም ብሎ ማለት አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ ቢጣዓ ወልኹሉስ ሚነ ሽርክ ወልበራአቱ ሚን አህሊሂ ከዛሊክ። ለአንድና ብቸኛ ለሆነው ለአምላክ ለአላህ ብቻ ራስን ማስገዛት፣ በእርሱ ላይ ቅንጣት ሌላን አካል ሳታጋሩ ታቻላል። ከዚያም በነቢያት በኩል የወረደውን በእርሱ ዘንድ ህግና ስርዓትን በመፈጸም መኖር። هذا هو الإسلام። ይህ ነው ኢስላም ብሎ ማለት። አላህ በቁርአን ላይ ሲነግረን የዚህ ሃይማኖት መስራች ራሱ አምላክ እንጂ ሰዎች አይደሉም ምድር ላይ የሰሩት። አምላክ ለነቢያት ደንግጎ የሰጣቸው ሃይማኖት ነው። በሱረት ሹራ ላይ አላህ ስብሐነሁ ወተዓላ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ አዝዣቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ አምላክ ራሱ የደነገገው ነቢያትን ያዘዘበት መለኮታዊ ሃይማኖት ነው። ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ቀጥተኛው ሃይማኖት ኢስላም ነው ይላል። ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ነው የወደድኩላችሁ ይላል። ይህን አሳውቋል በነቢያት በኩል። ነቢያቶችም ልክ እንዲሁ ትውልዶቻቸውን ሰብከዋል። ከነቢያት መካከል ያዕቁብን እንውሰድ። ወያዕቁቡ ያ በንየ ኢና ላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ልጆቹም ሙስሊሞች እንደሆኑ ቃል በቃል ይናገራሉ። አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒል ወኢስሐቅ ኢላሀን ዋሒደን ወነሕኑ ለሁ ሙስሊሙን። ያው የያዕቁብ ልጆች ሁላቸውም እኛ ሙስሊሞች ነን እያሉ ቃል በቃል ይናገራሉ። ዮሴፍ ሙስሊም እንደሆነ ቃል በቃል ይናገራል። ረቢ ቀድ አተይተኒ ሚን አልሙልክ ወዐለምተኒ ሚን ተእዊል ልአሓዲስ ፋጢረ አሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሕቅኒ ቢሳሊሒን። አደራ አምላክ አላህ ሙስሊም አድርገህ ግደለኛል። ሐዋርያቶች ቃል በቃል ሙስሊሞች ነን ይላሉ። በሱረቱ ልማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ወኢዝ አውሐይቱ ኢላ ልሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አላምላክ አላህ በማን በኩል የሚተላለፍላቸው? በመሲሁ በኩል ምን የሚል ትእዛዝ ተላለፈላቸው? አን አሚኑ ቢ ወቢረሱሊ፣ በእኔ እመኑ እንዲሁም ደግሞ በላኩላችሁ መልእክተኛ እመኑ አላቸው። በእኔ እመኑ በላኩላችሁ መልእክተኛ እመኑ አላቸው። ሐዋርያቶች ምን አሉ? ቃሉ አመና፣ እነሆ አምነናል አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንንም መስክር አሉም ይላል። ይህ ነው ሙሴ ልክ እንደ እሱ ሙስሊም ነበር። እስልምናን የሰበካቸው ለህዝቦቹ። ወኢዝ ቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን፣ ህዝቦቹን ሙስሊም እንደሆናችሁ በአላህ ላይ ተመኩ አላቸው ይላል። ሙስሊሞችም እንደሆኑ ራሳቸው ያረጋግጣሉ። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ እኛ ሙስሊሞች አድርገህ ግደለን አሉም ይላል። የሙሴ ህዝቦች ይኸው ናቸው። እሺ ነዛ ወርደሃል። እሺ አሺ አለ